Hello guys, ዛሬ ከኛ ጋር እንዋል ሰንበትን እንዴት እንደምናሳልፍ እንዴት እንደምንውል እናያለን። ቆንጆ ቭሎግ ነች ዛሬዋ። እኛ ጋር ይዋሉ እስቲ ዛሬ የት እንደምንሄድ ታያላችሁ። ፈታ ዛሬ ፈታ ቭሎግ እንሰራለን። አለቀም መሰለኝ ተኛት አለብኝ እንደገና። ብቻ ጥሩ ነገር እንሰራለን። ቁርስ እንበላለን፣ ምሳ እንበላለን። የቀረውን ታያላችሁ። መቻችሁ It's
ሰይጣን ኢየሱስን ፈተነ እና የዛሬው ቀን መቁጠሪያ ካላንደራችን ላይ ያለው ፈተናን መዋጋት የሚል ነው። እሱ ርዕስ ላይ ነው የምናገረው። ክፍሉ የምናገረው ስለ ጌታ ኢየሱስ ክርስቶስ መፈተንና ፈተናውን ድል መንሳት የምናገር ክፍል ነው። ሰይጣን ኢየሱስን ለምንድን ነው የፈተነው ካል ከሰማይ ይዞ የወረደውን ተልእኮ ለማስጣል። የሰይጣን ዓላማ ሁል ጊዜ የእግዚአብሔርን አጀንዳ ማስጣል፣ የእግዚአብሔርን ሐሳብ ማስጣል። እዚህ ክፍሉ ላይ እንደምታዩት 3 ጊዜ ነው የፈተና ጥያቄ የጠየቀው። 3 ፈተና ነው ያቀረበለት። የመጀመሪያው እንደ ተራበ ያውቋልና ጾም ጸሎት ላይ ነው የቆየው። 40 ቀን 40 ሌሊት ምንም ምግብ አልቀመሰም። አውቋል አሁን በምን አይነት ጊዜ ምን አይነት ፈተና ሊቀርብልን እንደሚችል ሁል ጊዜ ሰይጣን ያውቃል። ሰይጣን ከማናችንም በላይ አውድን ማጥናት፣ ጊዜን መለየት በደንብ ነው የሚያውቀውና አሁን ሰውየው ተርቧል። የመጀመሪያ ጥያቄ የማደርገው በሆዱ ጉዳይ ነው የሚመጣበት አለውና ይህንን ዳቦ እንጀራ አድርግ፣ የማን ልጅ ከሆንክ? የእግዚአብሔር ልጅ ከሆንክ። ጥያቄውን ያስቀደመው የእግዚአብሔር ልጅ ከሆንክ በሚለው ቃል። ይሄኛው ጥያቄ ሰው እንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ በእግዚአብሔር ቃል እንጂ ብሎ ከመለሰው በኋላ አላዋጣውም። ወደ ሁለተኛው ጥያቄ ነው የሄደው። ተራራ ጫፍ ላይ ያወጣውና ስላንተ መላእክትን ያዛል እንዳትሰናከል ያነሱሃል ተብሎ ተጽፏልና ከዚህ ተራራ ጫፍ ላይ ራሴን ምን አድርጋለሁ? ወርውር። የማን ልጅ ከሆንክ? የእግዚአብሔር ልጅ ከሆንክ ይህንን አድርግ፣ አትፈታተነው አምላክ ይህን ተብሎ ተጽፏል ብሎ መለሰ። ሶስተኛ ፈተናውን አቀረበለት። በዓለም ላይ ያለውን የከበረ ነገር ሁሉ አሳየውና ወድቀህ ብትሰግድልኝ ይሄን ሁሉ እሰጥሃለሁ። ሰይጣን ዋና ዓላማው ድንጋዩ ዳቦ ሆኖ ማየትም አይደለም፣ የኢየሱስ ክርስቶስ ከተራራው ጫፍ ላይ መወርወር ወይም ዘሎ መውረድ አይደለም። የፈለገው ለእግዚአብሔር ብቻ የተፈቀደውን ክብር፣ አምልኮ፣ ሙገሳ ለራስ መቀበል ነበር። ለእግዚአብሔር ብቻ የተፈቀደውን ስግደት ጠምዝዞ ለራሱ መቀበል ነበር። ዋና ፍላጎቱ የእግዚአብሔርን ክብር መቀማትና ለራሱ ማድረግ ነበር። በጣም በጥሩ ቃል ነው የመጣው። የእግዚአብሔር ልጅ ከሆንክ። ዲያብሎስ መቼም ቢሆን ከፖዚቲቭ ነው የሚነሳው። እና አዳምም ጋር ሲሄድ የሌላቸውን ነው የጠቀሰው። ያላቸውን በገነት ዛፍ ሁሉ የተፈቀደላቸውን አልጠቀሰላቸውም። የሌላቸውን አንድ የተከለከሉትን ምድረ ገነት ላይ ከሞላው ዛፍ አንዷ በተከለከለችው ነው የመጣው። ጠቃሚ መስሎ የሚጠቅም መስሎ ወደ ኢየሱስ ክርስቶስ ሲመጣ ትልቁን ማንነት ጠቅሶ ነው የጀመረው። የእግዚአብሔር ልጅ ከሆንክ። ሁል ጊዜ በሚያባብል፣ በሚያማልል፣ በሚሸውድ ልብን አፕታይት በሚከፍት ቋንቋ ነው ሰይጣን የሚመጣው። ከኋላው ያለውን መርዝና ገዳይ ቀስት ደብቆ ነው ሁል ጊዜ ሰይጣን ወደ ሰዎች የሚመጣው። ስለዚህ ነው ጌታ ኢየሱስ ክርስቶስ ጋር ሲቀርብ የእግዚአብሔር ልጅ ከሆንክ ያለው። ዋና የፈለገውን ጉዳይ ሳይሳካ ሳያሳውቅ ምንም ሳይጠቅስ እንዱ ዝም ብሎ ገና እስከ ላይ ገና ጅሎኛ ነው ጅል ሌላስ ኮፊ ሰዓት የቡና ሰዓት ትጠጣለህ? ቡና ሳይን በልተህ አብራንተን እንሰራለን። ተው ምን ጫኛ ወረጅ እንደዋሬ ወዳነ ብራ ሶሉ
10,000 ብር እኮ ብር ትላለህ። ኤርፎን አንተ ነው የምታወርደው ስፒከር። ከምሳ በኋላ ቡና ሰዓት ላይ ነው። ቡና ትጠጣላችሁ? የደበደብኩ ነው ብራዘርስ፣ የደበደብኩ ነው እንዳታስብ። የሆኑ ሰዎች እኛን እያዩ ነው። ሁን የሆኑ ሰዎች እኛን እያዩ ስለሆነ ሳቢው የሳትኩ ነው ጋይስ። አልቻልኩም።
ጣር